ምንም ኤጀንሲ ሳያስፈልጋችሁ ካናዳ በስራ ለመሄድ ለምትፈልጉ ሰዎች በኤክስፕሬስ ኢንትሪ ካናዳ በስራ እንዴት መሄድ እንደምትችሉ ነው የምነግራችሁ ማለት ነው። ኤክስፕሬስ ኢንትሪ ማለት ስኪልድ ለሆኑ ሰዎችና ካናዳ ውስጥ ጥሩ ስራ መስራት ለሚፈልጉ ሰዎች የወጣ ፕሮግራም ሲሆን ኤክስፕሬስ ኢንትሪ የራሱ ሆነ ዌብሳይት ያለው ሲሆን በዛ ዌብሳይት ላይ ገብታችሁ ፕሮፋይላችሁን ክሬት አድርጋችሁ በዛ መሰረት ኢንቨስት ተደርጋችሁ በነፃ ካናዳ ሄዳችሁ ስራ መስራት የምትችሉበት ፕሮግራም ነው ማለት ነው። በዚህ ፕሮግራም ከ8 ቀን በፊት ካናዳ 4500 ሰዎችን ወደ ካናዳ ወስዳለች ማለት ነው። ይሄ ማለት በራሳቸው ዌብሳይት ላይ የተቀመጠ ፕሮግራም ሲሆን ይህንን ፕሮግራም ገብታችሁ በራሳችሁ ፕሮፋይላችሁን ክሬት በማድረግ በነፃ መጠቀም ትችላላችሁ። ሌላ ቀንጨባ አድርጌ በቪዲዮ አስቀምጬላችኋለሁ። ዲቴሉን ገብታችሁ ቼክ ማድረግ ትችላላችሁ። ዌብሳይቱን ደግሞ ኮሜንት ላይ አስቀምጥላችኋለሁ። በዛ ገብታችሁ ፕሮፋይላችሁን ክሬት በማድረግ ሪፋይን አድርጋችሁ ኢንቪቴሽን በመጠበቅ ኢንቫይት ተደርጋችሁ በነፃ ካናዳ ሄዳችሁ መስራት ትችላላችሁ ማለት ነው። ፕሮግራም ካናዳ ከሄዳችሁ ዳይሬክት ወደ ሬዚደንስ ፐርሚት መቀየር የምትችሉበትና የካናዳ ፒአር ወይም ፐርማነንት ሬዚደንት ሆናችሁ መቆየት የሚችሉበት ፕሮግራም ነው ማለት ነው። ለምን ፕሮግራም ያለምንም ኤጀንሲ በራሳችሁ አፕላይ አድርጋችሁ ወደ ካናዳ በስራ መሄድ ትችላላችሁ ማለት ነው። ስለዚህ እነዚህን አራቱን ዌብሳይቶች ኮሜንት ላይ ፖስት ለማድረግላችሁ እዛ ገብታችሁ ቼክ ማድረግ ትችላላችሁ። እንደገና ደግሞ ለዚህ ፕሮግራም ሪኳየርመንት የሚታማሉ ሰዎች ካላችሁ ለዚህ ፕሮግራም 5 ሰዎች መርጬ በነፃ ፕሮሰስ ማድረግላችሁ ይሆናል። ስለዚህ ሪኳየርመንት የሚታማሉ ሰዎች ካላችሁ ኮሜንት ላይ አሳውቁኝ ኦር ኢንስታግራም ላይ ጻፉልኝ። በዛ መሰረት ተነጋግረን በነፃ አፕላይ ማድረግላችሁ ይሆናል። ቢኮዝ ፕሮፋይላችሁን ክሬት አድርጋችሁ ዳይሬክት ማች ተደርጋችሁ በነፃ ካናዳ መሄድ የሚችሉበት ፕሮግራም ስለሆነ ማለት ነው። ስለዚህ 3 ተከታታይ ቪዲዮዎች ይቀሩናል። እነሱም ፕሮቪንሻል ኖሚኒ ፕሮግራም እና ሪጂናል ፓይለት ፕሮግራም እና በትምህርት እንዴት መሄድ ይቻላል የሚለው ቪዲዮ ይቀራል ማለት ነው። እነዚህን 3 ቪዲዮዎች ስለመሰራላችሁ እኔን ፎሎ በማድረግ በነፃ መጠቀም ትችላላችሁ። ይህንን ቪዲዮ ለ15 ሰው ሼር ኮፒ ሊንክ ማድረግ እንዳትረሱ። ፒስ ይመቻችሁ።